ማለዳ ቢልጮና ድግሱ። ከዕለታት በአንዱ ቀን አንድ ንጉሥ ትልቅ የምሳ ግብዣ አዘጋጅቶ ብዙ ሰዎችን ይጋብዛል። ከተጋበዙት ሰዎች መካከልም አንድ ቢልጮ የሚባል ድሃ ሰው ነበር። ይህ ሰውም ቤተ መንግሥት የምሳ ግብዣ ላይ ከተጋበዙት ሰዎች ጋር ለመገኘት ያለውን አሮጌ ልብስ ለብሶ ይሄዳል። ነገር ግን ሰውየው የለበሰው ልብስ አሮጌና የተቀደደ ስለነበር የቤተ መንግሥቱ አሳላፊዎች ጥግ ላይ ለብቻው እንዲቀመጥ አደረጉት። ነገር ግን ልጆችዬ፣ እሱ የተቀመጠበት ጠረጴዛ ላይ ምንም አይነት ምግብ አልነበረም። በጣም አዘነ። በለበሰው ልብስ ምክንያትም ተቀባይነትን እንዳጣ ስለገባው ወዲያውኑ ከግብዣው ቦታ በመሄድ ከሀብታም ጓደኞቹ ምርጥ ልብሶችና ጫማን እንዲሁም ጌጣጌጦችን ተውሶ በመልበስ ወደ ግብዣው ተመልሶ መጣ። ይህን ጊዜ አሳላፊዎቹ በአክብሮት ሰውየውን ከፊት ጠረጴዛ ላይ እንዲቀመጥ ካደረጉት በኋላ ምርጥ ምግብና መጠጥ በፍጥነት ያቀርቡለታል። ብልሁና ድሃው ቢልጮ ኧረ በለው፣ ምን አይነት ጣፋጭ ምግብ ነው ሳህኔ ላይ የተቀመጠው? ብሎ ከተናገረ በኋላ በማንኪያው ከምግቡ እያነሳ ልብሱ ላይ መለቅለቅ ጀመረ። አይገርምም ልጆችዬ? ቢልጮ ምግቡን አንስቶ ከመብላት ይልቅ ልብሱ ላይ መለቅለቅን መረጠ። ለምን ይሆን? እስቲ ሀሳባችሁን ኮሜንት ላይ ጻፉልኝ። እስካሁን ግን ሰብስክራይብ ካላደረጋችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። እንቀጥላለን። ከቢልጮ አጠገብ የተቀመጠ አንድ መስፍን ፊቱን በማኮሳተር ጌታው፣ ለምንድን ነው ምርጥ ልብስህን በምግብ የምታበላሸው? በማለት ጠየቀው። ቢልጮም ፈገግ ብሎ እነዚህን ሁሉ ምርጥ ምግቦች ያመጣልኝ ልብሱ ስለሆነ መጀመሪያ መብላት ያለበት ልብሱ ነው ብዬ ስለማስብ ነው ልብሱን በምግብ የምለቀልቀው ብሎ መለሰለት። ልጆችዬ፣ ሰዎችን እንጂ ልብሳቸውን አታክብሩ። ሰዎች አሮጌና የተቀደደ ልብስ ሊለብሱ ይችላሉ። እነዚያ ሰዎች ግን እንደ ማንኛውም ሰዎች ድንቅ ሰዎች ናቸው። ማንም የበታች ወይም የበላይ የሚሆነው በአስተሳሰብ እንጂ በአለባበስ መሆን የለበትም። ስለዚህ ሰውን በአለባበሱ በጭራሽ አትገምቱ። ተረቴን መልሱ። አፌን በሰብስክራይብ፣ ላይክ፣ ኮመንት እንዲሁም ሼር በማድረግ አብሱ። እወዳችኋለሁ። ባይ